ሰላም እንደምን አላችሁ የተወደዳችሁ የቻናላችን ቤተሰቦች፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም አቀፍ የፖለቲካ እና የኢኮኖሚ ሜዳ ላይ ትልቅ ውጥረት ስላስከፈተው የብዙዎች ትኩረት ስለሳበው የኢራን እና የአሜሪካ አጣብቂኝ ሁኔታ በጥልቅ እናወራለን። ቪዲዮ መመልከት ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ዝርዝር መረጃ እናልፋለን። ዓለም በአሁኑ ወቅት የኃይል ሚዛኗ የሚፈትንበት የፖለቲካ እና የኢኮኖሚ ውጥረቶች ወደ ላቀ ደረጃ የተሸጋገረበት ታላቅ ክስተት እያስተናገደች ትገኛለች። በመካከለኛው ምስራቅ እምብርት ውስጥ የሚገኘው የኢራንና የአሜሪካ ፍጥጫ በአሁኑ ወቅት ላይ በሁለቱም ወገኖች በኩል ወደ ተወሳሰበ አጣብቂኝ ውጥረት ገብቷል። ይህ ፍጥጫ የወታደራዊ ኃይል ማሳያ ብቻ ሳይሆን የዓለም አቀፍ ኢኮኖሚ፣ የባህር ኃይል ደህንነት እና የጂኦፖለቲካ ስትራቴጂክ የሚወስን ወሳኝ ኩነት ሆኗል። በመጀመሪያ የኒኩለር መርሃ ግብር እና የዲፕሎማሲ አጣብቂኝ። የኢራን እና የአሜሪካ ቅራኔ ዋነኛው ማዕከል የኢራን የኒኩለር መርሃ ግብር ነው። ኢራን የኒኩለር ቴክኖሎጂዋ ለሰላማዊ አገልግሎት፣ ለሕክምና እና ለኤሌክትሪክ ኃይል ማመንጫ ብቻ የዋለ እንደሆነ በጽናት ብገልጽም ምዕራባውያን እና አሜሪካ ግን ጉዳዩን በከፍተኛ ስጋት ይመለከቱታል። አሜሪካ እና አጋሮቿ ኢራን የኒኩለር መሳሪያ እንዳትታጠቅ የታሰቡ ጥብቅ የኢኮኖሚ ማዕቀቦች ጥለዋል። ሆኖም ግን እነዚህ ማዕቀቦች የኢራንን ቴክኖሎጂ ጉዞ ከማስተጓጎል ባለፈ ሙሉ በሙሉ ማስቆም አልቻሉም። ኢራን ማዕቀቦቹን እንደ ዕድል በመጠቀም የራሷን የውስጥ አቅም ለማጠናከር እና የማበልጸግ ደረጃዋ ከፍ ለማድረግ ሰፊ ስራ ሰርታለች። ይህ የአሜሪካ ትልቅ የዲፕሎማሲ እና የወታደራዊ ውሳኔ አጣብቂኝ ውስጥ ጥሏታል። ሌላኛው የድሮን የሚሳኤል ቴክኖሎጂ እና ያልተመጣጠነ የጦርነት ስትራቴጂ። በወታደራዊ ዘርፍ ኢራን ያሳየችው ፈጣን እድገት የአሜሪካ ስትራቴጂክስ ማስደመሙ አልቀረም። ኢራን በተለይም በድሮን ቴክኖሎጂ እና በባለስቲክ ሚሳኤል ምርት ላይ ያሳየችው እጥፍ ድርብ እድገት በምስራቁ ዓለም አዲስ የኃይል ሚዛን ፈጥሯል። የኢራን ታላላቅ ስትራቴጂካዊ የበላይነት የሚመጣው ያልተመጣጠነ የጦርነት ስትራቴጂ በመከተሏ ነው። በቢሊዮን የሚቆጠር ድሮኖችን ከሚያወጡት የአሜሪካ እጅግ ዘመናዊ የጦር መሳሪያዎች ጋር ሲነጻጸር ኢራን በዝቅተኛ ወጪ የሚሰሩ ነገር ግን ከፍተኛ ውድመት የሚያስከትሉ ታላላቅ ድሮኖች እና ሚሳኤሎች አበልጽጋለች። እነዚህ ድሮኖች በቀጠናው የሚገኙ የአሜሪካ የጦር ሰፈሮች እና አጋሮቿ ሰማይ የሚቆጣጠሩ በመሆናቸው አሜሪካ የመከላከያ ወጪዋን በጥብቅ እንድትፈትሽና አዲስ የመከላከያ ስትራቴጂ እንድትቀይስ አስገድዷታል። በሶስተኛ ደረጃ የሆርሙዝ ሰርጥ የዓለም ኢኮኖሚ ስጋት። የሁለቱ ሀገራት ፍጥጫ ከፖለቲካ አልፎ የዓለም ኢኮኖሚ በከፍተኛ ሁኔታ የሚፈትን በሆርሙዝ ሰርጥ ምክንያት ነው። የሆርሙዝ ሰርጥ በየቀኑ በሚሊዮን የሚቆጠሩ በርሜሎች የነዳጅ ዘይት የሚያልፍበት የዓለም አቀፍ የነዳጅ ንግድ 1/5 የሚያስተናግድበት ወሳኝ የባህር መስመር ነው። ኢራን የዚህ ሰርጥ መግቢያ እና መውጫ በቅርበት የመቆጣጠር እና የማነቅ ታላቅ ጂኦግራፊያዊ አቅም አላት። በማንኛውም ሰዓት በዚህ ቀጠና በሚነሱ ወታደራዊ ግጭት ኢራን ሰርጡን ከዘጋችው የዓለም የነዳጅ ዋጋ በአንድ ጀንበር ሰማይ ይነካል። ይህንንም በመላው ዓለም የዋጋ ግሽበት እና የታላላቅ ሀገራት ኢኮኖሚ ቀውስ ያስከትላል። አሜሪካ የባህር ኃይሏን በቦታው በማሰማራት መስመሩን ለማስከፈት ብትሞክርም የኢራን ፈጣን ጥቃት አድራሽ ጀልባዎች እና የሚሳኤል ተከላዎች አካባቢውን
ሁልጊዜ ለጦርነት የተዘጋጀች ያደርጓታል። በአራተኛ ደረጃ የሱፐር ፓወር አጣብቂኝ እና የወደፊት አቅጣጫ። አሜሪካ በአንድ በኩል በቀጠናው ያላት የበላይነት ማስጠበቅና አጋሮቿን ከአደጋ መከላከል ትፈልጋለች። በሌላ በኩል ደግሞ ወደ ረጅም እና ውድ ዋጋ የሚያስከፍለው አዲስ የመካከለኛው ምስራቅ ጦርነት ውስጥ መግባት አትፈልግም። ኢራን በበኩሏ ማዕቀቦቹ ተቋቁማ የራሷን የቴክኖሎጂ እና የጦር ኃይል አሳድጋ የራሷ ቀጠናዊ ተጽዕኖ ለማስፋት ባላት ቁርጠኝነት ቀጥላለች። ይህ የኢራን እና የአሜሪካ አጣብቂኝ በሰላማዊ የዲፕሎማሲ ንግግር ይፈታል ወይስ መላው ዓለም ወደሚያንቀጠቅጥ ታላቅ ወታደራዊ ግጭት ያመራል? መልሳችሁ በኮመንት አጋሩን። ውድ ተመልካቾቻችን ስለዚህ ጉዳይ የእናንተ ሐሳብ ምንድነው? ኢራን እና አሜሪካ ወደ ወታደራዊ ግጭት ያመራሉ ወይስ በዲፕሎማሲ ይቋጫል? ሐሳባችሁ ኮመንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እና አስደናቂ መረጃ ይዘን እስከምንመለስ ድረስ ደህና ቆዩ። እናመሰግናለን።